ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ከ450 በላይ ሰዎችን መገደላቸውን ይፋ አደረገ። ፖለቲከኛ አቶ ጀዋር መሐመድ ቲክቶክ ላይ በተዘጋጀ የውይይት መድረክ ላይ ባደረጉት ንግግር አሁን ላይ የሀገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖረው ቀጠናዊ ትስስር ሰፋ ያለ ትንታኔ ሰጥተዋል። ምርጫ ቦርድ የለፋንበትን ገንዘብ ከለከለን። ምርጫ አስፈጻሚዎች በሙምባይ አውሮፕላን መጸዳጃ ቤት ውስጥ 12 ኪሎ ግራም ወርቅ ደብቀዋል የተባሉ 3 ኢትዮጵያውያን መያዛቸው ተሰማ። በበርሊን የተመሳሳይ ጾታ አፍቃሪያን በተሰበሰቡበት ጥቃት የፈጸሙ ተጠርጣሪ መገደሉ ተገለጸ። ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ከ450 በላይ ሰዎችን መገደላቸውን ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ በተፈጸመው የሰብአዊ መብት ጥሰቶች ላይ ያካሄደው የምርመራ ግኝት ይፋ ባደረገበት 158ኛ ልዩ መግለጫው ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን አስታወቀ። ሀገር በቀሉ የሰብአዊ መብት ተሟጋች ድርጅት በ37 ገጾች ቀንብቦ ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትና ሃይማኖት መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከማለፉ ባሻገር በርካታ ዜጎች በአካላዊ ጉዳት፣ በእገታና በአስገድዶ መሰወር ተዳርገዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናት የግል ንብረቶች በዘረፋቸው መውደማቸውን አመልክቷል። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ በጥቃቶቹ ሳቢያ በየወረዳው የተመዘገበው የሟቾች ቁጥር እንደሚከተለው አሰናድቶታል። መርቲ ወረዳ 117 ሰዎች፣ ሸርካ ወረዳ 116 ሰዎች፣ ጀጁ ወረዳ 101 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ ቆንቆሎዋቤ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አስኮ ወረዳ 5 ንጹሃን ዜጎች እና 4 የህዝብ ሚሊሻዎች፣ አርሲ ሲሬ ወረዳ 3 ሰዎች በተጠቀሰው የጊዜ ሰሌዳ ውስጥ ህይወታቸው አልፏል። ጉባኤው የሟቾችን ስም ዝርዝር ከነምስላቸው አስደግፎም ነው በሪፖርቱ ይፋ ያደረገው። ከግድያው ጎን ለጎን በሽርካ፣ ሮቤ፣ ጀጁ፣ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቀቋቸው ቢኖሩም የበርካቶች ያሉበት ሁኔታ እስካሁን ሳይታወቅ ቀርቷል። በጥቃቶቹ ወቅት በህፃናት በአረጋውያንና ከባድ አካል ጉዳት መድረሱን ሪፖርት ያመለክታል። የደህንነቱ ስጋት በዞኑ ከፍተኛ በመሆኑ የተጠቀሰው መግለጫው በጀጁ 6216፣ በሽርካ 3746፣ በአስኮ 2133፣ በሮቤ 1270፣ በመርቲ 1036፣ በሙኒሳ 29 እና በጉና 21 ወረዳዎች በጠቅላላው ከ14000 በላይ ዜጎች መፈናቀላቸውን አስረድተዋል። በተጨማሪም እድሜ ጠገብ አብያተ ክርስቲያናት መቃጠላቸው፣ መዘረፋቸውና በስጋት ምክንያት መዘጋታቸውን ይፋ አድርገዋል። ኢሰመጉ ድርጊቶቹ በህገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነው ብሏል። በመሆኑም የፌዴራልና የክልል መንግስት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎች በፍርድ እንዲቀርቡ፣ ለተጎጂዎች ካሳ እንዲከፈልና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርቧል። ፖለቲከኛ አቶ ጀዋር መሐመድ ቲክቶክ ላይ በተዘጋጀው የውይይት መድረክ ላይ ባደረጉት ንግግር በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ያላቸው አደጋ አሁን ላይ ሀገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖረው ቀጠናዊ ትስስር ሰፋ ያለ ትንታኔ ሰጥተዋል። በኢትዮጵያ ታሪክ ውስጥ ንጉሱን በመቀጠልም ደርግን ለመጣል የተፈጠሩት የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ እንዳላመጡ አቶ ጀዋር ተናግረዋል። ደርግን ለመጣል የተፈጠረው ትብብር የአማራውያን ልህ በማግለሉ አዲስ የፖለቲካ ትርክት እንደወለደ ሁሉ ከ2018 እስከ 2020 የነበረው የትብብርም ትግራይን በማግለሉ ሀገሪቱ ወደ ጦርነት ማስገባቱን አስታውሷል። በአሁኑ ወቅትም የማዕከላዊ መንግስቱን ውድቀት ተከትሎ አብይን ለመጣል ብቻ የተባለው የሚፈጠሩ ትብብሮች ከፍተኛ አደጋ እንዳላቸው ያስጠነቀቁት ፖለቲከኛው የፖለቲካ ኃይሎች መንግስትን ለመጣል ባለፈ አብይ አህመድ ወይም ከብልጽግና በኋላ የምትመጣው የኢትዮጵያ ምን አይነት አስተዳደርና ማህበራዊ አደረጃጀት ይኖራታል በሚለው ዘላቂ ራዕይ
ላይ አስቀድመው ሊወያዩና ስምምነት ላይ ሊደርሱ እንደሚገባ አሳስበዋል። ይህ ካልሆነ ሀገሪቱ ወደ ሌላ አዲስ የትርምስ አዙሪት ውስጥ እንደምትገባ አስጠንቅቀዋል። የፖለቲካ ምህዳሩ መዘጋትና የውጭ ጣልቃ ገብነት በተመለከተ ባነሱት ሀሳብ የፖለቲካ መድረኩ ዝግ በሚሆንበት ጊዜ የሰላማዊ ትግል አማራጭ ቦታውን ለጠመንጃ እንደሚያስረክብ ገልጸዋል። የትጥቅ ትግል የጀመረ ማንኛውም ኃይል ደግሞ የጦር መሳሪያ ድጋፍ ለማግኘት ሲል ከሌሎች የውጭ ኃይሎች ጋር ለመተባበር እንደሚገደድ አብራርተዋል። ኢትዮጵያ ውስጥ ያሉት የውስጥ ቀውሶች ለግብጽ ከውጭ ፖሊሲ ትልቅ ክፍተት መፍጠራቸውን የጠቆሙት አቶ ጀዋር ግብጽ በኢትዮጵያውያን የውስጥ ቀውስ የማባባስ ከጎረቤት ጋር የማጋጨትና ዓለም አቀፍ ፋይናንስ እንዳታገኝ የማድረግ ስትራቴጂን እየተከተለች መሆኑን አስታውቀዋል። በተጨማሪም የኢትዮጵያ በሱዳን ጉዳይ ላይ የተከተለችውን የተሳሳተ አካሄድ ሱዳን ከኢትዮጵያ አማጽያንና ከኤርትራ ጋር እንድትሰለፍ መግፋቱን ተናግረዋል። ከኤርትራ ጋር ሊኖር ስለሚገባው ልዩ ግንኙነት ሰፊ ማብራሪያ የሰጡት አቶ ጀዋር ኢትዮጵያ ኤርትራን እንደ ባዕድ ሀገር ማየት ስህተት መሆኑን ጠቅሰው የሁለቱ ሀገራት ግንኙነት ያላለቀ ፍቺ መሆኑን ገልጸዋል። የሁለቱ ሀገራት የሀገረ መንግስት ግንባታና የደህንነት ስጋት እስካልተፈታ ድረስ የኤርትራም ሆነ የኢትዮጵያ ሰላም እውን ሊሆን እንደማይችል አስምረውበታል። የሁለቱ ሀገራት ኢኮኖሚና ሰላም በእጅጉ የተሳሰረ መሆኑን በማንሳትም የኢትዮጵያ ኢኮኖሚ እንዲያድግ በምስራቅ አሰብን በሰሜን ደግሞ ምጽዋን ማግኘት ግድ እንደሚለው ሁሉ በኤርትራ በኩልም ኢኮኖሚን ለማሳደግ የኢትዮጵያ ሰፊ ገበያ ማግኘት የግድ እንደሚያስፈልጋት አስረድተዋል። ይህ ትውልድ ከቀድሞዎቹ ኢህአዴግ፣ ኦነግና ህወሓት የፖለቲካ ትርክቶች ወጥቶ በሰፊ ሀገራዊና ቀጠናዊ ትስስር ላይ ሊያስብ እንደሚገባ ጥሪ አቅርበዋል። አሜሪካና እንግሊዝ እንዳለችው ይህ ትውልድ ከቀድሞ ኢህአዴግ፣ ኦነግና ህወሓት የፖለቲካ ትርክቶች ወጥቶ በሰፊው ሀገራዊና ቀጠናዊ ትስስር ላይ ሊያስብ እንደሚገባ ጥሪ አቅርበዋል። አሜሪካና እንግሊዝ እንዳላቸው አይነት ልዩ ግንኙነት በኢትዮጵያና በኤርትራው መካከል ሊገነባ እንደሚገባ ያሳሰቡት ፖለቲከኛው የሁለቱ ሀገራት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና የደህንነት ጉዳዮች ቀስ በቀስ ካልተሳሰሩ በስተቀር ሁለቱም ሀገራት የህዝባቸው ህልም ማሳካት እንደማይችሉ አስጠንቅቀዋል። ምርጫ ቦርድ የለፋንበትን ገንዘብ ከለከለን። ምርጫ አስፈጻሚዎች በውላችን መሰረት ያልተከፈለው 60% ቀሪ ክፍያና የ4 ቀናት የቅድመ ስምሪት ወጪ እስከዛሬ አልተፈጸመም ሲሉ ምርጫ አስፈጻሚዎች እየተናገሩ ናቸው። በሰባተኛው ጠቅላላ ምርጫ በተለያዩ ክልሎች በምርጫ አስፈጻሚነት የተሰማሩ ዜጎች የሰሩበት ከግማሽ በመቶ በላይ ክፍያ እንዳልተፈጸመላቸው፣ በተፈጸመው ክፍያም ቢሆን የሰሩበት ቀን የተቀነሰባቸው እንዳሉና ምርጫ ቦርድ መፍትሄ እንዳልሰጣቸው ገለጹ። በውላችን መሰረት ያልተከፈለው 60% ቀሪ ክፍያን የ4 ቀናት የቅድመ ስምሪት ወጪ እስከ ዛሬ ድረስ አልተፈጸመም ብለዋል። በተደጋጋሚ የተሰጡ ቀጠሮች ሳይፈጸሙ ቀርተዋል በማለትም ወቅሰዋል። በምርጫው በታማኝነት በትጋትና በሙሉ ኃላፊነት የሰራን የምርጫ አስፈጻሚዎች ነን። ሀገራዊ ግዴታችንን በአግባቡ ተወጥተናል፣ ግን የሚገባንን ክፍያ እስካሁን አላገኘንም ሲሉ ከሰዋል። ከሐምሌ 11 እስከ 15 2018 ክፍያው ይፈጸማል ተብሎ እንደተገለጸላቸው አስታውሰው ሆኖም ሐምሌ 18 2018 ቢያልፍም ምንም ክፍያ አልተፈጸመም። ይህ ሁኔታ በምርጫ ቦርዱ ላይ ያለንን እምነት እየሸረሸረ ይገኛልን ብለዋል። በአማራ ክልል በተለይ ሰሜን ወሎ ዞን የሚገኙ ምርጫ አስፈጻሚዎች ደግሞ እስከ ሰኔ 2018 ዓ.ም ሙሉ ክፍያ ይፈጸማል ቢባሉም አለመፈጸሙን 40% ክፍያን ሲፈጸምላቸው ቢሆንም የሰሩባቸው ቀናት መቀነሳቸውን ተናግረዋል። አንድ የምርጫ አስፈጻሚዎች አስተባባሪዎች በሰጡን ቃል እኛ ጋር የመጣው የጣቢያ አስፈጻሚዎች ክፍያ የ54 ቀናት መሆን እያለበት የ39 ቀናት ነው። በየወረዳው ላሉ ሶስት የምርጫ ክልል አስፈጻሚዎች ክፍያ ደግሞ መሆን የነበረበት የ169 ቀናት ነው። ይህ ግን የ79 ቀናት አልታሰበም በማለት ተናግረዋል። 40% ክፍያው ሲፈጸምላቸው የ39 እና የ90 ቀናት ብቻ በመሆኑ 60% የሚሆነው ክፍያ ደግሞ ጭራሽ እንዳልተፈጸመ ገልጸው የእኛ ብቻ ቀኑ የሚቀነስበት ምክንያት ምንድን ነው ሲሉ ጠይቀዋል። በተለያዩ አካባቢዎች ያሉ ቅሬታ አቅራቢዎች ክፍያቸው መዘግየቱና ሙሉ በሙሉ አለመከፈሉ ቤተሰቦቻቸውን ጭምር ኢኮኖሚያዊ ጫና መፍጠሩ በመጥቀስ የሚመለከታቸው አካላት ውዝፍ ክፍያን በአስቸኳይ እንዲፈጽሙና ለአስፈጻሚዎች ግልጽና ፈጣን ምላሽ እንዲሰጡ በጽኑ አሳስበዋል። በሙምባይ አውሮፕላን መጸዳጃ ቤት ውስጥ 12 ኪሎ ግራም ወርቅ ደብቀዋል የተባሉ 3 ኢትዮጵያውያን መያዛቸውን ተሰማ። በህንድ ሙምባይ በሚገኙ የገቢዎች ደህንነት መመሪያ ባለስልጣናት ከአዲስ አበባ በተነሳ የአውሮፕላን የመጸዳጃ ቤት ውስጥ በግምት $2.1 ሚሊዮን የሚያወጣ 12 ኪሎ ግራም ወርቅ በድብቅ ይዘው የገቡ 3 ኢትዮጵያውያን ዜጎች በቁጥጥር ስር መዋላቸውን አስታወቁ። ተጠርጣሪዎች አህመድ አብዱራህማን፣ መሐመድ አብዱራህማን እና ጀሚል ኑሪ መሐመድ የተባሉ ሲሆን ባለፈው ሐሙስ ምሽት አውሮፕላን ሙምባይ እንዳረፈ ወዲያው
በቁጥጥር ስር ውለዋል ሲል ታይምስ ኦፍ ኢንዲያ ዘግቧል። ባለስልጣናት ቀደም ብለው ባገኙት ጥቆማ መሰረት ፍተሻ ባካሄዱበት ወቅት ተጠርጣሪዎች የእጅ ቦርሳ ውስጥ የአውሮፕላን ግድግዳዎች መፍቻ መሳሪያዎችን አግኝተዋል። በተደረገባቸው ጥብቅ ምርመራ ወርቁን በአውሮፕላኑ የኋላ መጸዳጃ ቤት ግድግዳዎች ውስጥ ለመደበቅና በኋላም በአየር መንገድ የጽዳት ሰራተኛ አማካኝነት ለማስወጣት ማቀዳቸውን አምነዋል። ፍተሻውን ተከትሎ 6 የወርቅ ባር ብረቶች ተገኝተዋል። ተጠርጣሪዎቹ የህንድን ሕግ አያውቁም ቢሉም ፍርድ ቤቱ በቁጥጥር ስር ውለው እንዲቆዩ ብይን አስተላልፎባቸዋል። በበርሊን በተመሳሳይ ጾታ አፍቃሪያን በተሰበሰቡበት ጥቃት የፈጸመው ተጠርጣሪ መገደሉን ተገለጸ። በበርሊን በተመሳሳይ ጾታ አፍቃሪያን በተሰበሰቡበት ክብረ በዓል ላይ እስላማዊ የሽብር ጥቃት አድርሷል ተብሎ የተጠረጠረ ግለሰብን ተኩሶ መግደሉን ፖሊስ አስታውቋል። ተጠርጣሪው የ21 ዓመት ወጣት የሊባኖስ ዝርያ ያለው ጀርመናዊ አብዱል ባሎት እንደሚባል ፖሊስ ይፋ ያደረገ ሲሆን በምዕራብ በርሊን ስፓናዱ በተገኙበት ወቅት ቢላ ይዞ ወደ እነርሱ መሮጡን ተናግረዋል። ፖሊስ ግለሰቡ ቅዳሜ ምሽት በዩጋርደን መናፈሻ ስፍራ በተሰበሰቡበት ሰዎች ላይ ያሽከረከረው የነበረው ነጭ መኪና በፍጥነት በመንዳት ቢያንስ 29 ሰዎችን ካቆሰለና አንዲት ሴት ከገደለ በኋላ ሲፈልገው ነበር። የበርሊን ፖሊስ አክሎም መኪናውን በርካታ ሰዎች ወደ ተሰበሰቡበት ዘልቆ ከገባ በኋላ በርካቶችን በስለት በመውጋት ጉዳት ደርሶባቸዋል። የጀርመን አገር ውስጥ ሚኒስቴር አሌክሳንደር ዶብሪኒትድ እሁድ ዕለት ለጋዜጠኞች በሰጡት ቃለ ምልልስ ማስረጃዎች የሚጠቁሙት እስላማዊ የሽብር ጥቃት መሆኑን ነው ብለዋል። ዶብሪኒትድ ቀደም ሲል ከፍተኛ ወንጀሎችን፣ አክራሪነትን እና ኢስላማዊ ቡድኖች ጋር ግንኙነት በመፍጠር ትኩረት ወደ ራሱ ስቦ ከነበረው ተጠርጣሪ ወንጀለኛን እያደንን ነው ብለው ነበር። የበርሊን አቃቤ ሕግ ቢሮ ባወጣው መግለጫ ደግሞ ስለ ባላውት የወንጀል ታሪክ ተጨማሪ ዝርዝሮችን ይፋ አድርጓል። እንደ አውሮፓውያን በግንቦት 2025 አቃቤ ሕግ በቱርክ በኩል ወደ ሊባኖስ እንደተጓዘ እና በሶሪያ ውስጥ ያለውን የኢስላማዊ መንግስት ቡድን አይኤስ ለመቀላቀል አስቦ እንደነበር ተናግሯል። በሊባኖስ እያለ የአይኤስ አባላት እንደሆኑ ከሚያምኑባቸው በርካታ ግለሰቦች ጋር መገናኘቱን ተናግሯል። እንደ አውሮፓውያን አቆጣጠር በሐምሌ 2025 በሊባኖስ ተይዞ የሃይማኖትና የጎሳ ግጭትን ለማነሳሳት ለ3 ወራት እስራት ተፈርዶበት ከዚያም በህዳር ወር 2025 ወደ ጀርመን ተመልሶ በበርሊን ብራንደንበርግ አየር ማረፊያ ተይዞ ፍርድ ቤት ከመቅረቡ በፊት በእስር ቤት ቆይቷል። በዚህ ዓመት ግንቦት ወር ላይ አገርን አደጋ ላይ የሚጥል ከባድ የአመፅ ድርጊት በማዘጋጀት በሚል ለ1 ዓመት ከ10 ወር እስራት ተፈርዶበታል። ውሳኔውም ለ6 ወራት እንዲዘገይ ሆኖ በፖሊስ ቁጥጥር ስር እንዲቆይ ተደርጓል። ቀደም ሲል እንደ አውሮፓውያን አቆጣጠር በ2022 ጥቃት ለማድረስ እና ዝርፊያ በመፈጸም እና በ2020 ደግሞ የጆሮ ማዳመጫ ያደረገ ግለሰብን በመዝረፍ ጥፋተኛ ሆኖ ተፈርዶበታል። ዶብሪኒትድ ጥቃቱን ተከትሎ የጀርመን ስጋት ደረጃ ከፍ እንደሚል ሌሎች ሀገራትም ስለ ጥቃቱ ገለጻ እየተደረገላቸው መሆኑን እና ለዋና ዋና ክስተቶች የደህንነት እርምጃዎችን እንዲገመገመው መክረዋል። እሁድ ዕለት የጀርመን ቻንስለር ፍሬድሪክ መርዝ ጥቃቱ ከተፈጸመበት ቦታ በቲዩጋርተን መናፈሻ ጎብኝተዋል። በኋላም ተጎጂዎችን ለማሰብ የተዘጋጀ የቤተ ክርስቲያን አገልግሎት ላይ ተገኝተው ባደረጉት ንግግር የመኖር ነጻነትን ለመጠበቅ ቃል ገብተዋል። እነዚህ ጽንፈኞች በህብረተሰባችን ውስጥ ቦታ የላቸውም ሲሉ ጀርመን የሽብርተኝነትን መርዝ በህብረተሰቧ ላይ ተጽዕኖ እንዲያሳድር አትፈቅድም ብለዋል።